ያስር እርጉዝ ናት ሰምሯት ነው ያስር ብር እሷ እቺ ቀይዋ እርጉዝ ናት ወዴት እየሄድን ነው አፓረንት ለታባለንና ሆቴል እየፈለግን ስንት ብር ነው የምናዋጣው ያው ነበር ሳንቲም ካለው ብር እንጠራለን አንድ ምግብ ማለት ነው 100 ምናምን ብር ሊሆን ይችላል ስጋ አልወድም እንቁላል አልወድም እንዳበይሽ ሳልመጣ እንዳትጀምሪ ጠይቃለን እዛ ጋርም ሌላ ሆቴል አለ አይታዩም ሁለት ሰው መቼም ግድ ስለሆነ ማለት ግድ ስልሽ መውሰድ አለበት አዎ ሃይ ሚርስ ደህና ነሽ ወዴት እየሄድን ነው አፓረንት ለታባለንና ሆቴል እየፈለግን ስንተኛ ጊዜ መሰለኝ ዛሬ ለሶስተኛው መሰለኝ ሶስት ምን ሄዳ እንደዛ ነገር ለሶስተኛው ጊዜ ሄዳ ያልተንከራተትንበት የለም ያልፈለግንበት የለም አሁን መጀመሪያ ማሚ ቤት በጠራራ ፀሐይ ጠየቅሽው እንዴ ትንሽ ቤታችን እባክሽ አያስገባንም ዝም ብሎ ለመገላገል ነው አዎ እንድንወጣለት ብቻ እንጂ ግን እንጠይቀዋለን እስኪ ነገ እንጠይቀዋለን እጂና አፓረንት ታስገቡልን ለምን ነው ሆቴል እየፈለግን እዚህ መተን ባለፈው ወተናል እነሱ እየተነጋገሩ እኛ ጥለናቸው ወተን ሮጠናል የት እዚህ አካባቢ አዎ ወደዚህ እኮ ነው ምን ሆቴል ነው በፒ ነው የሚጀምረው ግን ወደ ሳለ ነገሩ አንደርስም ግን እስኪ ቢታይ ቆና ሳይሻል እና በቃ አሁን እዛ እየሄድን ነው እንግዲህ መጀመሪያ ግን ምግብ እንብላ ብለናል ምግብ እየፈለግን ነው በነገራችሁ ላይ ሮልን ስንት ሰዓት ነው 6 ሰዓት ሊሆን እስከ ስንት ብር ድረስ ነው መብላት የምችለው 50 የሚደርስ ያክል 200 ብር የሆነ ምግብ እንበላለን ማለት ነው እና በቃ እስኪ እናሳያችኋለን እንደሚፈጠር ግን ደስ አይልም ስልሽ ሰው በጣም አለው ግን ምንድነው ሰው ቤቱ አይበላም መንግስት ቆመን ቼክ እናድርግና ይሄኛው ቤት እዛ ላይ ምግብ ካልሆነስ ነው መሰለኝ ነው ምናምን አለ ውስጥ እስከ ስንት ብር ድረስ ነው ቤት አይነት ነው እኔ እንደብራለኝ እናንተ ቢያንስ እስከ 50 ብር ከሆነ 50 በሁሉም ብር እናገኛለን ከዛ በላይ 200 ብር እና እናገኝ ቢያንስ አንድ ምግብ ከሆነ አንድ ምግብ ለአራት አንድ ምግብ ማለት ነው 100 ምናምን ብር ሊሆን ይችላል ፍርፍርና ፓስታ ነው የምንበላው ሁለት ምግብ አይችልም 50 ብር እንዴ አንድ ምግብ ለአራት እንዴት ነው 50 ብር አይችልም አንድ ምግብ አይችልም ለሚዋሽ እንዴ 200 ብር እንዴት ነው እና ስንት ብር እናወጣ ነው እሺ እናስ ፓስታን ካመንቶ 50 ከሆነ ስንት ብር ያለኝ እኔ ታክሲ ነው እኮ ነው የማየው ጌታ እኔ ሲጀመር ካሽ የለኝም እንደዛ ከሆነ በቃ አንበላም ጋይስ ካሽ የለሽም ለእናንተ ትራንስፈር አድርጊ እናንተ ብር ከሌላችሁ አንበላም እናንተ ካሽ ከሌላችሁ አንበላም እዛ ትራንስፈር ማለት ነው ለሰዎች ወይ ማውት ትራንስፈር በቃ እሱ አሪፍ ነው አሁን እኮ ሰዎች ድክም እያለኝ ነው እዚህ እንዳልቀባችሁ እኔም ስንመጣ እና ማሚ ቤት ገብተን ትንሽ ምሳ ለመቅመስ ያክል ለብላት አትበሉት ለመቅመስ ገባን ምክንያቱም አፓረንት እንከራተት ነው እንደምታውቁት ብዙ ቦታ ነው የምንለው ስለዚህ በልተን ወደ ስራ በሚለው ሀሳብ ተነስ ሻሉሚ እስኪ አርሰናል የኔ ፍቅር አንድ አቀጥ ለማን ያስቀበል አንቺ ወይኔ ቃል አዙሪ ያርሰናል ታሪክ አስቀንጥያቸው ታሪክ ይቀርብልኝ እውነት ነው እንዴ ታሪክ እኮ ነው የሰሩት እኔ ልስታራ
አይ አልገባም የርስ ገበሽ ማለት ታያለች። ሜርሲ አይዞሽ ደክሞኝ ነው አረቦኛ እንበላለን እንዴ ዛሬ ፀጉሬን ታጥባለሁ ብዬ ነበረ። ቀርቼ ልብስ አጥባለሁ ብዬ ነበረ። አንድ ማለት ተሳካ ፈተና ነበረ። ደስ የሚለው ደፈንኩት እንጂ እንኳን ደስ አለሽ። ኮንግራስ እኔም ልደፍ ነው ነበረ ነበረና በቃ ይዞሻል ሲማ ወደፊት ታሸንፋላችሁ። እንኳን ሆነሽ ነው ወይ ጋዲ አታምሩም ለምናታል እና በቃ ልንበላ ነው አሁን ምግብ ስንት ብር ነው የምናዋጣው? ያው ነበር ሳንቲም ካለው ብር እንጠራለን። ሁለት ሳንቲም ይላል ችግር የለም። እና ፍርፍርና ፓስታ ነው የምንበላው። ዝም ብሎ ለማባላት ከዛ በኋላ እየዞርን ኃይላችንን እንሰበስባለን። በየሆቴል እዚህ አካባቢ ያለ ሆቴል አንድ አይቀረንም። እሺ ውሃ ሳያስፈልገን እንዞራለን። ዞሮ ዞሮ መተው በልኩ እሷ ለራሷ ላይ ትራንስፖርት የላትም። በእግሯ ልትሄድ ነው። ስንት ችግር የለም። ውሃ 25 ብር ነው። የእግዚአብሔር ውሃ የእግዚአብሔር ውሃ አጠጡም እንደ ሲጀመር የእግዚአብሔር ውሃ አጠጡም እንደ ሲጀመር የእግዚአብሔር ውሃ አጠጡም እኮ ይቀድልናል። ከቀዱልንማ እንወዳቸዋለን። ስጋ አልወድም፣ እንቁላል አልወድም። የሆነ ጠቃሚ የሆነ እኔ ስጀምር ደግሞ እኔ ስጋ ስበላ ስበላ ማድረግ እኔ ደግሞ ስጋ ይሰለችኛል። እንቁላል አመቱን ሙሉ ብበላ ይሰለችኛል። እወዳለሁ እንጂ ይሄን ያክል እኔ እንቁላል ሲጠበስ ሸበተኝ የተቀቀለ እንቁላል እኔ ደግሞ ቅርፊቱ እኔ ተቀቀለ ይሻለኛል። እኔ ደግሞ ተቀቀለ ማለት ነው አልወድም። ቪዲዮ አያምርም? በጣም ያምራል። ጥርት ያለ ነው ደግሞ አሁን እዚህ ላይ እኮ ገብቷል። ታዋቂ አሁን ላድርግሽ ቀልቢ ፍርፍርዬ በጣም ነው ሙሉ ሁሌም በላው ነው መሰለችው። ሁሌ እውነት እንዳበይሽ ሳልመጣ እንዳትጀምሪ። እንደዚህ ነው የስለኔ ማርጊልኝ እንጂ በአንድ እጄ ነው የምታጠበው። እኔ ነው በሁለት እጄ ልታጠብ። ኧረ አድርጊልኝ ሳሙና ምን አላረኩልሽ። እነሱ እንኳን እንደዚህ ያልኩት ከፈለግሽ በሳሙና አጥብሻለሁ። በአንድ እጄ ነው የምታጠበው። ምንም የለውም። በአንድ እጄ ነው የምታጠበው። ውሃ ብቻ ነው ማለት ነው። ይፈላል። ህብረተሰቡ ነው የሚያይ። ኧረ በቃ ልጠብሽ ነይ። በልተናል፣ ጠጥተናል። 330 ብር ከፍለን ወጥተናል። ፍርፍራችንንና ፓስታ ማኪያቶ ግን አሪፍ ነው ያጠገበ አሪፍ ነው። ከዛ ስንት ብር መልሳለህ? 17 ምናምን ብር እንከፋፈለን ነው ለሶስት ማለት ነው። አንድ ብር 17 ብር 17 ብር እንከፋፈለን። የት እንደምታከፋፍሉት መድኃኒዓለም ይሁን። አንዱን 10 ብር አንድ 17 ብሬን አምጪ 17 ያብር እነሱ ብሬን አምጪ 17። እዚህም እንጠይቃለን። እዛ ጋርም ሌላ ሆቴል አለ አይታየም። ስሙ እዩት። ይኸው ይሄኛውን ያልኳችሁ ይሄኛው ኦፓል። ከዛ ደግሞ ይሄኛውም አለ እኮ ገዝታውስ ነው እና አይቀበሉም አለው። አታዩም እንዴ ምን እንደሚያክል? ግን ሃውስ ኪፒንግ ምናምን ነው ይኖራል። ሁሉም ነገር ይኖራል። ትልቅ እኮ ነው። ሪሴፕሽንም ይኖራል እንጂ ያ ሆቴል አይደለም። ክራይቴሪያ ነው ያሟላም። እሺ መጀመሪያ እዚህ እንሂድ። ሆቴል እንሻገር። ቤት ነው መግቢያ።
እሺ የስታፍ መግቢያ ይሄ ይመስለኛል። የስታፍ መግቢያ ኦፓል አሁን በዛ ጋር መሻገሪያ በዚህ ጋር የምትሳሩ የምታደርጉት ለምንድን ነው? ለምን ያልተሻገር ነው? አላየነውም። እናንተ ከባድ መኪና ትወዳላችሁ። በዚህ ጋር ነው በዚህኛው። አይ የስታፍ መግቢያ በዚህ ይመስለኛል። አይመስልሽም? ጠይቅና በቆቹን ማናገር አልፈልግም። ኤችአርኤት ነው እንደባለፈው ገና ሳንጠይቅ ማለት ነው። የለም አይቀበሉም እያለባቡ ኤችአርኤት ነው እንላቸዋለን። ኤችአርኤት ነው ዝም ብለን ፈልገን ነው። ምን አገባሁት? ነይ ይሄ ግን ምን አድርጎ ነው ምን ነገር ነው መሰለኝ። ግን እስኪ ጠይቅ ነይ ቅርታ አባት ሰላም እንትን አፓረንት ለመጠየቅ ነበረ የሚቀበሉ ኤችአርኤት ነው ቢሮ እዚህ ሰላም አፓረንት ለመጠየቅ ነበር። በሃውስ ኪፒንግም በፍሮንት ኦፊስም በላውንደሪም አዎ 3 አዎ ይቀራል 3 እና 4 ሆቴሊንግ ቱሪዝም እዚህ መገናኛ ያለ አፓረንቱ በቃ እናንተ እንደተቀበላችሁ የ2 ወር ለ2 ወር ነው። 2 ሰው ብቻ ይቀበላል። 2 ሰው መቼም ግድ ስለሆነ ማለት ግድ ስልሽ መውሰድ አለባቸው። ስለሱ ነው እንጂ የተቀዛቀዘ ነው ገበያው። ግን ይቸገር ብለን እሺ 2 እንቀበላለን። እዚህ ጋር በቃ እንትናችንን እየሰጠናት ነው፣ ወረቀታችንን። ድንገት ነው በቃ ልክ ምሳ በልተን እንደወጣን የመጀመሪያ የጠየቅነው ጋር ነው የተቀበለችን እና ድንገት አጋጣሚ ነው 2 ሰው ብቻ። በኪሎ ነው እንዴ? በለሱ በፍሬ ስንት ነው? አይ አምሯት ነው 10 ብር የለም። እርጉዝ ናት አምሯት ነው 10 ብር። እሷ እቺ ቀይዋ እርጉዝ ናት። የሽሮ እንዳይሆን የሽሮ እንዳይሆን አረ አምሮኛል ብላ የሆነ ታዞረን አለች። እሷ አላረገዘች። አሁን የሳምንት ደሰት ነው። አዎ እውነት እኛም እርጉዝ ነው እንድትከባከበ ያንን ሳሙልኝ እንዳትላችሁ። ቲክቶክ ላይ እየሰራሽ እርጉዝ ነው ያምሮኛል ሳምል ያላለ ሳትቀራ አልስልኝ ሳትቀርጂ እርጃን አንቺ እኛ እንደዛ ተከራክራችሁ ብቻሽን በላሽ። አንቺ ከርስ ደግሞ ማለት ነው ወጥ ነው ያደረገችው። አንቺ ብቻሽን እኛ እንደዛ ተከራክራችሁ አሬ ሰው ይጥማል። ቃል ምን ተጣማለ ይጥማል። እኔ እኮ አላውቀውም። ልገዛ ፈልጌ አላምታ ለምን ኖርማል ኮን ለመጀመሪያ ጊዜ አትወደውም። ለመጀመሪያ አይ የሆነ ጊዜ አቤት አበሉኝና ወንድና ያርሲማ ለደዚህ እኔ እንትን ይሆናል ከተዋጠባለ ያለው ጣም የሆነ ደስ ይላል። ዝም ይመር በቃ የሆነ እኔ እንጃ ደስ ይላል። ወይኔ ገደሉኝ አይዞሽ ገደሉኝ ነው። አሪፍ ነው። ሁለት ነው ያማረው ልጇ ማለት ነበረብን።
አያምነንማ። እኛ ሶስታችን እርጉዝ ነን ብንል አያምነንም። መንታ ናቸው። ሁለት አድርግላት። ሌላ ካገኘን ድጋሚ እንጠይቃለን። ቃል ተዘጋጅ። ቃል ናት እርጉዝ። የቀረጻችሁ እንዲ አለ እኮ ፊልም ያየ መሰለኝ። እየቀረጽኩ ነው እኮ አታስታውቂ። ቀሚስ ያምራል። የትኛው? ያቺ ሌዘር ያለበት? ይሄኛው ከለሩ ያምራል። ሌዘር ያለበት ነው ኖርማል ሌዘር። አዎ እስቲ አለ ምን አይነት እንደሆነ ያኛው አይደለም። ከፊት ለፊት እንደዛ ግን እንትን አለው። ይሄ ልጅቷ እንደዚህ አይነት ነው ያሳያት ሰውዬው። ኦኬ ከኋላ ግን ክፍት ነው። እንደዚህ አይነት ነው እንደዚህ ነው ይሄኛው። ከዛ እናነሳዋለን። ለምን እናነሳው? አይቻልም ይመስለኛል። ይቻላል። ልጅቷ እኮ አለው ግን ጌጥ ስላለን። አዎ እንደዚህ እኮ ነበር ማርያምን ነበረው። ኦኬ ነበረው። ስንት ነው ይሄ? 3 አስቴት አታረግልንም? አፓረት የሚወጣ በሙሉ ካንቺ እንዲገዛ እናረጋለን። መጨረሻው ስንመጣ መጨረሻው የምር ልንገዛው ነው። እውነት እንገዛለን። አፓረት ለመውጣት ነው። አራታችን እዚህ መጣላችኋለሁ። ለመቼ ነው የምትፈልጉት? 4 የለኝም እኮ ችግር የለም። ሰኞ እስከ ሳምንት እነሱ ደግሞ ገና እስከሚያገኙ እስከዛ ታመጫለሽ። ችግር የለም። እስክታገኙ እናንተን አፓረንት ደግሞ ስንት ታረጊልናል? እውነት እንመጣለን። ስለዚህ እንመጣለን። እሺ እውነት እሱ ብቻ ነው ግዴታው እንደዚህ። ከዛ ደግሞ እንደ ቆዳም ሆኖ ደግሞ ይሆናል ለሚፈቀድ። እኔ እኮ ምን አይነት ነበር ይመስላል እዚህ ነው። እኔ መጥቻለሁ። የቆዳው ነው የምትይው? በቃ እሱ ግዴታ እሱ ነበር። እኔም እንደዚህ ግን ሰው እያሳየን ይሄንን ያደርጋል። ስለዚህ የትኛው የምትለው እንሰማና ከዛ እንደዚህ አይነት በጣም አሪፍ ፎቶዎች። አይ ችግር የለም። በቃ እንነግራታለን። በቃ ከዛ ቆዳ አይደለም ጥቁር ነው ፍላት ብለን በቃ እሺ እንመጣለን። አለ ጨርቅ ነው እዚህ ሻለታ ከሆነ ይላችኋል። እዛው ለክሽምሰት ነው ኮንኮ እንደዚህ ነው። ስለዚህ ነው በቃ ልክ እንደዚህ ነው። ስንት ነው? ብቻ ሰብስክራይብ እያደረጋችሁ ቀጣይ ስራውን ስንጀምር እናሳያችኋለን። ባይ